ብፁዕ አባታችን አቡነ ናትናኤል የኮረማና የአካባቢ ርዕሰ ሊቀ ጳጳስ፣ የተከበሩ ቀሲስ ቀለመወርቅ የቤተክርስቲያናችን አስተዳዳሪ፣ አይት እግዚአብሔር ካህናት፣ ወንድሞች፣ ዲያቆናት፣ በቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች በሙሉ እንኳን በዚህ ቀን በዚህ ታላቅ ዕለት አደረሳችሁ አደረሰን። ሁላችሁም እንደሚገባችሁ እንደሚገባችሁ እንደምሰነበታችሁ ዛሬችን እግዚአብሔር ቤታችን ያሉትን ሙሽራዋንና ሙሽሪትን ለዚህ ዕለት አብቅቶ ከቤተክርስቲያናችን ታላላቅ ምስጢራት አንዱ የሆነው ቅዱስ ቁርባን ተቀብለው አምላካቸውን እንዲያቀርቡ ይፈቀድላቸው ለባህሪ ክብርና ምስጋና ይድረሰውና ጌታችንን በዝማሬ እናመሰግናለን። ሃሌሉያ በሉ እግዚአብሔር ታማኝ ነው፣ ጊዜ በቃሉ ሙሽራው እንኳን ደስ አላችሁ ያለ Amen.
ቅዱስ አምላክ አሜን። ብፁዕ አባታችን አቡነ ናትናኤል የኮረና አካባቢ ሀገረ ሊቀ ጳጳስ፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም አባቶች፣ እናቶች፣ ወንድሞች በዛሬው ዕለት ደግሞ ለዚህ ታላቅ በቁርባን ጋብቻችሁን ለመፈጸም እግዚአብሔር የረዳችሁ ወንድሞች፣ እህት እና ወንድሜ እንኳን ደስ አላችሁ። እንደምን አደራችሁ? ሌሎቻችሁም እንደዚሁ እግዚአብሔር ሁሉ ከመጣችሁ ፈቃደኛ ሆናችሁ እዚህ ያሳምረን እንደዚሁ በአማረ ሁኔታ ድራችኋለን ማለት ነው። ያላገባችሁትን አስቡበት፣ ያገባችሁን ካለ እስከው ደግሞ ያልቃችሁ። ሌላው ከብፁዕ አባታችን ቀደም የተነሳው አንድ ትልቅ ነገር ላሳስባችሁ ነው። የሀገራችን የቤተክርስቲያናችን ጉዳይ በጣም አሳሳቢ ላይ ያለው ለተጎዱት ወገኖቻችን፣ ለፈረሱት ቤተክርስቲያን እንዲሁም ብዙ ችግር ደረሰባቸው ቤተክርስቲያኒቷ ማለት እናንተ ናችሁ። መድረስ ስላለባችሁ መድረስ ስላለብን አስተዋጽኦ እየተጠየቀ ነው። ቤተክርስቲያን የምንችለው ማለት አለን ማለት ነው። ከአንድ ደግሞ በፈቃደኝነት ከዚህ የበለጠ መድረስ የሚደርስ ነገር የለም ብለን ለዚያ ሕዝብ የወገናችን የነበራቸው እንዳልነበራቸው ሆነዋል። ክርስቲያኖቹ እስከ ልጆቻቸው፣ ቄሶቹ ከቤተክርስቲያናችን ድረስ ተቃርበዋል እና ለተረፉት መድረስ ስላለብን በችግር እንኳን ተሰቃይተው እንዳይሞቱ ወገን የለም ወይ እንዳይሉ ጠንካራም የሆኑ በሃይማኖታቸው ቅድም ትምህርቱን ሰምታችሁታል። በሃይማኖት የጠነከረ ሰው ከሚመጣበት ፈተና ችግሩ ይድናል። ያንን ለማድረግ ሁላችሁም ፈቃደኛ ሆናችሁ በቤተ ክርስቲያናችን ስም አሰባስበን በብፁዕ አባታችን ወደየት እንደሚሄድ መመሪያ ይሰጡና እንዴት ማድረስ እንዳለብን መመሪያ ይሰጡና እንድናሰባስብ መንፈሳዊ ቦርዱ እኛም ካህናቱን ተነጋግረን መደረግ አለበት። ብዙ እየጠየቀ ነው። በምንድን መድረስ ያለብን የምታስተባብሩ እያሉ ስለሆነ ዛሬ እንደማሳሰቢያ የምንነግራቸው ከሚቀጥለው ሳምንት ጀምሮ የምትችሉትን የሚቀበሉ ሰዎች እናዘጋጃለን። እየተሰበሰበ ተቆጥሮ በስነ ስርዓት ከአባታችን ጋር ተነጋግረን የተሰበሰበው ገንዘብ እንዴት አድርጎ ባንክን ተከፍቷል። ኢትዮጵያ በ3 ጳጳሳቶች ስም በባንክ እንልከዋለን። በተለያየ መንገድ በሚደርስበት እናደርሳለን። ለዚህ ግን ይህንን ድምፅ የምትሰሙ በሙሉ እዚህ ያላችሁት አለ ውጭ ያላችሁት ለዚህ ብላችሁ ከሚቀጥለው ሳምንት ጀምሮ ተዘጋጅታችሁ እንድትመጡና በረከቱ እንድታገኙ በሞት አፋፍ ላይ ላሉት እንድንደርስላቸው። የሞቱት ሙተዋል። በሞት አፋፍ ላይ ላሉት የሚበላ ጠፍቷል፣ የሚለበስ ጠፍቷል፣ የሚጠጣ ጠፍቷል። በጣም ከፍ ብለው የነበሩ ዝቅ ብለዋል። እዚህ አይነት እስኪያነሳቸው ድረስ ያለው የምንችለው መድረስ አለ። ስትሰሙት ስታዩት የነበራቸው ሰዎች አሁን ልመና ላይ ናቸው። የት ነው የሄዱት? ወደ ቤተክርስቲያን ከሌላ ቤተክርስቲያን ተጠግተው ቤተክርስቲያኒቷን እርዳታ እየጠየቁ ነው ያሉትና ቤተክርስቲያን ማለት እኛንን ይህ እናንተ ስለሆነ ከሚቀጥለው ሳምንት ጀምሮ ዛሬም ከቻላችሁ ያላችሁ ለሳምንት አልበጣም ብላችሁ የወሰናችሁ ካላችሁ መንፈሳዊ ቦርዱ ያለ ለዚህ ብሎ ይረከባችኋል። አደራ ይህን መልዕክት ማስተላልፈው። አሁን ወደ ብፁዕ አባታችን እንሄዳለን። ታቦት እናወጣለን። ስናወጣ ታቦቱን በዚህ አድርገን ወደ ውጭ ወጥተን እዛ ላይ የምንቆመው እናንተ እዚሁ እንዳላችሁ እንዳትከተሉ፣ እኛው ደርሰን ነው የምንመለሰው። ምክንያቱም ከጤንነቱ አንጻር ነው እንዳንደፋፋ። ያው ሰላም ቅድም ተናግሯል። እኛ እንወጣለን። ከዛ ሂደን ለውጭው ጋር ለብዙ ታይተን እንመለሳለን። እናንተ ባላችሁ በዚህ ትቆያላችሁ። እንግዲህ
ቅድም ትምህርቱ እንደተሰጠው በዕለተ ቀኑ ቅዱስ ገብርኤል ሊታወቀን የሚያደርግልን ጽላቱን ዘቦተን እንጸልያለን። አደራ አሁን ለብዙ አባላችን ቀን ምዕመናንና ምዕመናት በተለይ ደግሞ በዚህ ዕለት ተጋብዛችሁን በእግዚአብሔር ቤት የፈጸማችሁ ሙሽሮች በእግዚአብሔር ስም እንደምሰነበታችሁ እንደምን አደራችሁ? አሜን። በቸርነቱ የጠበቀን እንደ በደላችን እንደ ኃጢአታችን ብዛት ሳይሆን እንደ ቸርነቱ ብዛት ከክፉ ነገር ሁሉ የሰወረን በተለይም ደግሞ ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። እንኳን ለመልአኩ ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። ትምህርቱን ቀደም ተምረናል። እንዲሁ እንደው ቃለ ሕይወት ያሰማልን ለማለት ያህል ነው። ያው ለመምህራችን ቃለ ሕይወትን በድጋሚ ያሰማልን። ግሩምና ድንቅ የሆነ ትምህርት የተማርነው እና እኛም ደግሞ የሰማነውን በልቦናችን ይጻፍብን ያሳድርብን። እግዚአብሔር አንድ ያደረገውን እንግዲህ ሰው አይለየው ይላል። ቅድም ቀደም ብሎ በስርዓተ ጋብቻው ጸሎት በጋብቻው ስርዓተ ጸሎት ላይ የተነበበው ወንጌል የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ጀምሮ ያለው ቃል ሲሆን ፈሪሳውያን ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን አንድ ጥያቄ ጠየቁት። ስለ ጋብቻ ጥያቄው የቀረበው ሰው በሆነው ባልሆነው ምክንያት ሁሉ ነገር እየፈለገ ይህን አድርጋለች ይህን ፈጥራለች እያለ ሚስቱን መፍታት ተፈቅዷል ወይ ይቻላል ወይ ብለው ጠየቁት ይላል። በዚያ ሰዓት ክብር ይግባውና የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልስ ሰው በመጀመሪያ ወንድና ሴት አድርጎ እግዚአብሔር ወንድና ሴት አድርጎ ፈጠራቸው። ስለዚህ ዛሬ እነዚህ አንድ ናቸው እንጂ ሁለት አይደሉም። እግዚአብሔር አንድ ያደረገው ሰው አይለየው ብሎ ተናገረ እና ብዙ ጊዜ ጋብቻ የመጀመሪያው በረከት እግዚአብሔር ወንድና ሴት አድርጎ ፈጠራቸው ባረካቸው ነውና የመጀመሪያው በረከት ጋብቻ ነው። ዛሬ በትምህርቱ እንደሰማነው የመጀመሪያው በረከት ነው ክፉ መንፈስ እየመታው ያለው። የመጀመሪያው በረከት ጋብቻ ከተመታ ነገሩ ሁሉ የተበላሸ ይሆናል። ነገር ግን ጋብቻ የጸናና የበረታ ከሆነ ደግሞ ቅድም እንደተማርነው በሕፃንነቱ እናቱን በንጉሱ ፊት ሳይፈራ የሚገለገለው ሳያስፈራው የንጉሱ ሰይፍ ሳያስፈራው በንጉሱ ዙሪያ የተቆለቆሉ ሰራዊቱ ምሳሌ አንገው የተቆለቆሉ ሰራዊቱ ኃይል ሳያስፈራው በእግዚአብሔር ፊት እናቱን ግንባር እየጎተተ ወደ ነደደው እሳት እና በእሳቱ ወደ ፈለው ውሃ ይዞ የሚሄድ ጠንካራ መንፈሳዊ ዘር የሚገኘው መልካም ጋብቻ ነው።
ዛሬ የምናውቀው ይህንን ነው የሚያሳየው። የቂርቆስ ወላጆች የተማረኩ ስለነበሩ ሃይማኖቱን ከቁሱ ጋራ ከጡጦ ጋራ ስላሳደጉት ያጠቡ ስላሳደጉት አምልኮተ እግዚአብሔርን የሚቃወም ለጣዖት የሚሰግድ ሌሎችን የሚያሰግድ ክፉ ንጉሥ ከደብረ ሰማያት በነገሰ ጊዜ ሀገር ተሰደዱ ገጠማቸው ያው ፈተና። ከዚያም በኋላ እንግዲህ ለጣዖት መስገድ ስገዱ በአዘዘ ጊዜ ለጣዖት አንተ ላቆምከው ጣዖት አንሰግድም፣ አንተ ርኩስ ነህ፣ ጣዖታቶችን ርኩሳን ናቸው እና የምንሰግደው ለእግዚአብሔር ነው የሚልና በንጉሱም ደግሞ ለዚህ ጣዖት ካልሰገዳችሁ ከዚህ ከፈላ ውሃ ውስጥ ትጣላላችሁ ስላቸው አናንያን፣ አዛርያን፣ ሚሳኤልን ያዳነ አምላክ እኛንም ያድነናል በፍጹም ጥበይቄ ወይ ትናፍቂናት ወይ አይዞሽ አትፍሪ እያለ እናቱ ወደ ዘላለም ሕይወት ወደ እግዚአብሔር መንግሥት ወደ መንግሥተ ሰማያት የሚመራ ሕፃን የተገኘው ከመልካም ጋብቻ ነው። ድንግል ማርያም የመልካም ጋብቻ ውጤት ነው። ዛሬ በዓላቸው የምናከብርላቸው ቅዱሳን፣ ጻድቃን፣ ሰማዕታት የመልካም ጋብቻ ውጤቶች ናቸው። መልካም ጋብቻ የመልካም ፍሬ መሰረት ነው። ስለዚህ ይህ መልካም የሆነው ጋብቻ መጠበቅ አለበት። በሆነው ባልሆነው ምክንያት ማንም ሊገባበት አይገባውም። እግዚአብሔር ነው አንድ ያደረገው። እግዚአብሔር አንድ ያደረገው ሰው ሊለየው አይችልም። ዛሬ ብዙ ጊዜ ብዙ ትዳር የሚፈርሰው በሰዎች በተለይ ደግሞ በሚቀርቡ ሰዎች በቤተሰብ ሳይቀር በወላጆች ሳይቀር የሚገርማችሁ ነው። እንዳለመታደል ሆኖ አንዳንድ እናቶች፣ አባቶች ትዳር የልጆቻቸው ትዳር እንዲጠነክር እንዲበረታ መስዋዕትነት ሲከፍሉ፣ አንዳንዶች ደግሞ በአንጻሩ በተቃራኒ ደግሞ በፍጹም ከእርሷ ጋር ከኖር ከእሱ ጋር ከኖርሽ ጡቴ አውጥቼ እርግማለሁ የሚሉ ሰዎች እንዳሉ በሁሉም ዘንድ የታወቀ ነው። ስለዚህ ሰው አያገባውም የሚለው ሰው አባቱ እናቱ ይተዋል፣ ከሚስቱ ጋር ይተባበራል። ሁለቱም አንድ ሥጋ ናቸው። እግዚአብሔር አንድ ያደረገው ሰው አይለየው ነውና ይህ ጋብቻ በእውነት ቅድም እንደተነገረው በጋብቻ ውስጥ ያላችሁ ሰዎች ተከባብራችሁ በትዕግስት በትህትና በፍቅር በመቻቻል ትዳራችሁን ጠብቃችሁ እንድትኖሩ ቤተክርስቲያን ታሳስባለች። ምክንያቱም ቅድም እንዳሉት ነው። ለመልካም ማህበረሰብ መገኘው ጋብቻ ከጋብቻ ነው እንግዲህ መልካም ማህበረሰቦች የሚፈጠሩ፣ ክፉዎች ደግሞ የሚፈጠሩት ክፉዎች። ስለዚህ በተለይ ሃይማኖታቸውን ጠብቀው ከሚኖሩ ሰዎች ልክ እንደዛ እናቱ ሳይቀር ወደ ኋላ ከገፈች የፈራችሁ እናቱ ሳይቀር እማዬ ይህ ዓለም ኃላፊ ነው፣ ጠፊ ነው፣ ይሄ መኮንኑ ፊት ይሄ የሚነደው እሳት አያስፈራሽ፣ ብንፈጽም ገብረነው ስማነ ምስክርነታችንን እንፈጽም በእግዚአብሔር ፊት እያለ እየመራ የእናቱን እጅ ይዞ ወደ እሳቱ ወደ ነደደው ወደ ፈለው ውሃ እየመራ የሚወስድ ልጅ የተገኘው በዚህ አይነት ቅዱስ ቂርቆስ የመልካም ቤተሰብ ልጅ ስለሆነ፣ ስለዚህ ትዳር ጋብቻ ቅዱስ ስለሆነ ሊቀደስ ይገባዋልና ይህ ቅዱስ የሆነውን ጋብቻ ብዙዎች በዚህ ዘመን ይፈሩታል። የፈሩትን ዝም ብለው የሚቀዋሉ በከንቱ የሚፈራ ነገር አይደለም። በስርዓቱ እምነት አለ፣ መተማመን አለ፣ መረዳዳት አለ፣ መፈቃቀር አለ። ጋብቻ መልካም ነው። እግዚአብሔር አምላካችን ጋብቻ ቅዱስ ነው፣ መኝታው ንጹሕ ይሁን ተብሎ መኝታው ንጹሕ ነው ተብሎ በቅዱሳት መጻሕፍት ተጽፎ ይገኛል። ስለዚህ በዚህ ጋብቻችን የተጸናችሁ እግዚአብሔር እንደ አብርሃምና የሳራን ጋብቻ የባረከ አምላክ ጋብቻችን
ይባርክላችሁ። የሁላችሁም ጋብቻችሁ እግዚአብሔር ይባርክላችሁ። እግዚአብሔር ሲባርክ እንዲህ አይነት ፍሬ ይገኝ። እግዚአብሔር ባረከው ጋብቻ እንዲህ አይነት መልካም ፍሬ ይገኛል። እንዲህ አይነት በ3 ዓመቱ እግዚአብሔር ያሳያል። በ3 ዓመቱ ሰማዕትነትን የሚቀበል በ3 ዓመቱ የፈራችውን እናት የሚያጠነክር በ3 ዓመቱ ለሌላው አርአያ የሚሆን የንጉሡ ሰይፍ ያላስፈራው ያ ድምፀ አለጽንፍ ከመነጎድጓደ ክረምት የክረምት ውሃ የሚጎደጎደው በብረቱ ጋቢ የፈጠው የውሃው ድምፅ የማያስፈራው ብላቴና እግዚአብሔር እምነታቸውን አይቶ ቅድም በትምህርት እንደተነገረው እግዚአብሔር ቅዱስ የሆነውን መልአኩን ልኮ አቀዘቀዘላቸው። ያ የነደደው እሳት በነደደው እሳት የፈለው ውሃ እነሱ የማያቃጥል ለብ ያለ ምንም የማይጎዳ አደረገላቸው። እምነት ካለ እግዚአብሔር እንዲህ አይነት አምላክ ነው። የነደደው ከነደደው እሳት ከተወረወረ ጦር የሚያድን አምላክ ነው። ከአንበሳ ያነሰውን አፍ ይዘጋል። እምነት ከነደደ እሳት ከተወረወረ ጦር ያድናል። እምነት የአንበሳን አፍ ይዘጋል። ስለዚህ በእምነታችን ልንጠነክር ያስፈልጋል። ወቅቱ እምነትን የሚፈታተን ወቅት ነው። ስለዚህ የዚህ ብላቴና ከቅዱስ ቂርቆስ የምንማረው ይህንን ነው። እንድንጠነክር፣ እንድንበረታ፣ የፍርሃት መንፈስ በውስጣችን እንዳይኖር፣ ጭካኔያችን ደግሞ ቃሉን ለመስማት በተለይ በጭካኔ ቃሉን እንሰማለን ይላል ቅዳሴ ከምስማት በፊት ከምስማት ወንጌል ከተነበበ በኋላ የሚነበበው ካህን የሚያነበው በጭካኔ ቃልን እንሰማለን፣ የወንጌል ቃልን እንሰማለን። ቃሉን ለመስማት ጭካኔ ያስፈልጋል፣ መመታት ያስፈልጋል፣ ያልተካፈለ ልብ ያስፈልጋል። ሃይማኖትን ለመጠበቅ ጭካኔ ያስፈልጋል። ንስሐ ለመግባት ጭካኔ ያስፈልጋል። ወደ ስጋው ደግሞ ለመቅረብ ጭካኔ ያስፈልጋል። ለመርታት በራስ በክፉ መንፈስ ላይ ጨክኖ ራስን ለእግዚአብሔር አሳልፎ ሰጥቶ ማለት ነው። ሌላው ነገር ይቅር ከፈጣሪ ጋር እሆናለሁ፣ ይህ የሚያልፈው ነገር ሳይሆን የማያልፈው ተስፋ አደርጋለሁ ብሎ ያንን የማያልፈው የእግዚአብሔር መንግስት ፀሐይዋ ብርሃኗ እግዚአብሔር የሆነላትን መውጣት መውረድ መድከም ገፋኝ የሌለባት የእግዚአብሔር መንግስት ለመውረስ የሚያበቃው ስራውን ደግሞ መቀበል ያስፈልጋል። ስለዚህ በዚህ ሁኔታ ሆነን እየተመላለስ በመልካም ስነ ምግባር የእግዚአብሔርን መንግስት እንድንወርስ አምላካችን የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁንልን። እግዚአብሔር ከሁላችን ጋር ይሁን። የሰማነውን በልቦናችን ያሳድርብን። የመላእክት ጌታ የቅዱሳን አምላክ ሀገራችንን ኢትዮጵያን ሰላም ያድርግልን። በዚህ ዘመን የምንሰራው ሕፃናት ሳይቀር እንደ ቅዱስ ቂርቆስ በሀገራችን ሰማዕትነት እየፈጸሙ ናቸው። ሰማዕትነትን እየተቀበሉ ከእናታቸው ገባ ላይ እየተመዘዙ በክፎች ሰይፍ እየወደቁ እየተቆረጡ እሳት ውስጥ እየተከተቱ ያለበት ዘመን ያለ ዘመን ሰማዕታት ጥርት ዘመን ብቻ እየተቋጨ አይደለም። እስከ ዕለተ ምጽአት ድረስ የሚዘልቅ ጥንካሬ ያስፈልጋል። መበርታት ያስፈልጋል። ሃይማኖትን ማጽናት ያስፈልጋል። ወገኖች በሃይማኖታቸው የጸኑ ናቸው እየታረዱ እየሞቱ ያሉት እና ለእነሱም አምላካችን እግዚአብሔር ነፍሳቸውን ይማርልን። የቅዱሳን የሰማዕታቱን ዋጋ አክሊል ያድልልን። ደግሞ ለክፎችም ደግሞ አስተዋይ ልቡናን ይስጥልን፣ ልቡናቸውን ይመልስልን። እኛም ቤተክርስቲያን አትረዱንም፣ ቤተክርስቲያን በቀልም አታስተምርም። ምክንያቱም ግራፍትን ለሚመታ ቀኝፍትን መልስለት ላይ የምታስተምር ወንጌል ሰይፍ ለሚመቱ ሰይፍ ምዘዝ አትልም። ግን ደግሞ በሁለት በኩል የተሳለ ሰይፍ ያላቸው ረቂቃን መላእክት ደግሞ አሉ። እኛ በእምነታችን ለተነከር የሚጠብቁ ቅዱሳን መላእክት ናቸው። ቤተክርስቲያናችን ጠብቀዋት የኖሩ እነሱ ናቸው። የሚጠብቋት
ቅዱሳን መላእክት ናቸው። ስለዚህ እንጽና፣ እንበርታ፣ ወደ ፈጣሪያችን እንጩህ፣ ለተቸገሩትም እንድረስ በተለያየ መንገድ ቅድም እንደተነገረው ደግሞ በዚህም የሀገሩን ሕግን በመጠበቅ የአቋቋምን የአቀማመጥን ርቀትን በመጠበቅ ንጽህናን በመጠበቅ ይህንን ክፉ መዓት ደግሞ አምላካችን እግዚአብሔር እስኪያሳልፈው ድረስም ደግሞ ሕግ መጠበቅ ይኖርብናል። የሚያድነን እምነታችን ቢሆንም ነገር ግን ደግሞ የዚህን ሀገር ሕግ መጠበቅ ያስፈልጋል። ክርስቲያን የሚያሰኘው አንዱና ዋናው ነገር ለሕግ ተገዥ መሆኑ መታዘዝን ማወቅ። መታዘዝ ከመስዋዕትነት ይበልጣል እና የሚታየውን የሚቀጣውን የሚያስረውን የሚያባረረውን የሀገር የመንግስት ሕግ የማያከብር በስውር ባዩ የሚያየው እግዚአብሔር ሕግ ሊጠብቃቸው። ስለዚህ የእግዚአብሔር ሕግ የመንግስትን ሕግ መጠበቅ ያስፈልጋል ማለት ነው። ሁላችን ጋር ይሁን። አሁን ካመተረጎ ይወጣል እንግዲህ ስለያለስ አንድ ማለት ነው።
Oh
ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንኳን ለዚህ ለታላቁ በዓል በሰላምና በጤና አደረሳችሁ። አምላካችን እግዚአብሔር ሁላችንም በጤና በረድኤቱ ይጠብቀን። ወደ ብፁዕ አባታችን አርመኖ ቅድመ እግዚአብሔር አምላክነ በእደ ብፁዕ ሊቀ ጳጳስ ከመ ይባርከን ጠብቃቸው እስከ ዘላለም ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክብር በሚዋጃት ጌታን ቅድስት ቤተክርስቲያን ጠብቃት። ቅዱስ ሆነት ማደሪያን ጾም ለሆነ ወገን መጸለያቸውን ዘንድ ጠራት። በዚህ ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ከአምላካችን ቅዱስ ስለሆንክ ወገኑ የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁ ኃጢአታችሁ ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የክህነት ደም ስለሚወደው የአሸናፊ እግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ሥጋ ድንግል የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ። የሚመጣውም ከክፉ ነገር ሁሉ ይጠብቃችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶችም ሴቶችም ከዚህ ቅዱስ ኅብረት የተሰበሰባችሁ ሁሉ ከኃጢአት ማሰር የተፈታችሁ ንጹሐን ሆኖ ይህን እናንተን ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስን በላስበለት በእንተ እግዝእትነ ማርያም መሐረነ ክርስቶስ ኢየሱስ ክርስቶስ ስለ ኃጢአት የኃጢአት ሁሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። በሰላም ሁሉ ኃይሉ ለጸላይ በረከተ ቅድስት እምነተ ምሕረት ያን የፎኩልን አገልግሎት ባረም ያግሰን ተስተምሮ ሰናይ ለምረን ዛብና ስጋው ሶሎም ጸጋ
እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና ተመርጣ ታድላ መጀመሪያ ሆነ ቃና ዘገሊላ ቃናን ሊያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ ወይንኬ አልቦሞ ውሃ ወይን ሲሆን ሁሉ አዩ ሰሙ ቃናን ሊያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ